ጊዜው የኢትዮጵያ የብልጽግና ጊዜ ነው። የኢትዮጵያን የብልጽግና ጊዜ ማቆም የሚችል ኃይል የለም። ይሄ አዳራሽ 36 ዓመቱ ነው። ከ35 ዓመት በኋላ ለመጀመሪያ ጊዜ አሁን የምታዩትን ግርማ ሞገስ ያገኘው በብልጽግና ዘመን ነው። ይሄ ምልክት ነው። መጀመሪያ ቢሮዎችን ቀየር፣ ቀጥለን አዳራሽ ቀየር፣ ቀጥለን ግቢ ቀየር፣ አሁን አዲስ አበባን እየቀየር ነው። ኢትዮጵያን እንቀይራለን። አንዴ ስራ ጀምረናል፣ አንዴ ለውጥ ጀምረናል፣ አንዴ የሚያምሩ ጉዳዮች ገብተናል፣ አንመለስም። ከዚህ ጋር ተያይዞ የኢትዮጵያን ሕልውና በሚመለከት ስጋት አይግባችሁ። ኢትዮጵያ ለድርድር የምትቀርብ ሀገር አይደለችም። በኢትዮጵያ ጥላ ውስጥ መነጋገር፣ መጫወት ምናምን ተፈቅዷል። የኢትዮጵያን ሕልውና የሚነካ ነገር ሲፈጠር ግን ያው እንደ ትናንቱ ሕልውናችንን እናስከብራለን ማለት ነው። በዚህ ጉዳይ ድርድር የለም። ጠቅላይ ሚኒስትር አብይ አህመድ ከደቡብ ክልል ሁሉም አካባቢዎች ከተውጣጡ የህብረተሰብ ተወካዮች ጋር በነበራቸው ውይይት ከክልል ጥያቄ ጋር በተያያዘ የሚነሱ ሀሳቦችን በሰከነ መንገድ በውይይት መልስ መስጠት ያስፈልጋል ብለዋል። አንድ ካልሆናችሁ የሚል ድርቅናም አይሰራም። ትክክል አይደለም እሱ። 56 ካልሆነ የምትሉም አይቻልም፣ አቅም የለም። እንዴት ይሁን የሚለው የህዝብ ለህዝብ ምክክር ያስፈልጋል፣ ውይይት ያስፈልጋል። ይህን ተመካከራችሁ ተወያይታችሁ በጋራ ሆናችሁ የደቡብ ክልል እንደዚህ ቢሆን ነው ሁሉንም ባይሆን አብዛኛውን ሰው የሚያስደስተው የማይጎዳን ልማት የሚያመጣው ካላችሁ መንግስት ይፈጽማል። ከእናንተ ፍላጎት ውጭ የምንሰራው ስራ አይኖርም። ፍላጎታችሁ ግን አቅምን፣ ጊዜን፣ ሁኔታን ያላገናዘበ ከሆነ ደግሞ ፈርዘር መነጋገር ያስፈልጋል። በቀጣይም እየተነሱ ባሉት የክልል የዞንና የልዩ ወረዳ ጥያቄዎች ዙሪያ የሚደረጉ ህዝባዊ ውይይቶችን የሚመሩ ከሁሉም የደቡብ ክልል የተውጣጡ 80 የህብረተሰብ ተወካዮች መመረጣቸውንም ጠቅላይ ሚኒስትር አብይ አህመድ ይፋ አድርገዋል። ወደ 80 ሰዎች ገደማ ከደቡብ ከሁሉም ብሔሮች ትላልቅ ሰዎች፣ የተማሩ ሰዎች፣ ህዝብ እንዲያወያዩ ከመንግስት ከፖለቲካ ነፃ የሆኑ ሰዎች ለይተናል። እነዚህ ሰዎች ምሁራን አወያይተው ወጣት አወያይተው ደቡብ በዚህ መልክ ቢደራጅ ይሻላል ፕሮፖዛል ሲያመጡ መልሰን ከእናንተ ጋር እንወያይበታለን። ይሄ የመጣው ሀሳብ ምን ታስባላችሁ ብለን እንወያይበታለን። በዚያ መንገድ ደቡብ ውስጥ የሚነሳውን ከክልል ጋር የሚያያዘውን ችግር ከልዩ ወረዳ የሚያያዘውን ችግር ለመፍታት ነው ያሰብነው። እስከዚያ ድረስ ጥያቄ ያነሱ ዞኖች አሉ፣ ያነሱ ልዩ ወረዳዎች አሉ። አቅም በፈቀደ መጠን መንግስት ማስተናገድ የሚችለውን እያስተናገደ ይሄዳል። ሁሉንም አንድ ጊዜ ማድረግ አንችልም፣ አቅሙ የለንም። ማስፈጸም ስለማንችል መታገስ ይኖርባቸዋል ማለት ነው። የክልል ጥያቄውን ከምርጫ ጋር በማያያዝ ከሀገራዊ ምርጫው በፊት መመለስ አለበት የሚሉ አካሄዶችም ሊታረሙ ይገባል ብለዋል። አሁን ብዙ ሰው ምርጫ እየደረሰ ስለሆነ ከምርጫ በፊት ይሄ ነገር ካልተመለሰ ብሎ የሚያስፈራራ አለ። ምርጫ ቀብድ አይደለም። ምርጫው ህገ መንግስታዊ ነው። እኛ የምንፈልገው አደራ ለመሸከም ነው። እኛ የምንፈልገው እናንተን ለማገልገል ነው። በእናንተ ምርጫ የእኛን ሰፈር ሰው አስደስተን ሌላውን ህዝብ ለማስለቀስ አይደለም። ዓላማችን እሱ አይደለም። በዚህ አደረጃጀት ምክንያት ከምርጫ ጋር ማያያዝ ጥሩ አይደለም። ኃላፊነት የሚሰማን ለሀገር የምንጨነቅ ህዝቦች መሆን አለብን። ምርጫ የሚያስፈልገው ሻል ያሉ ሰዎች እንዲመጡ፣ የህዝቦች ፍላጎት ማሳካት የሚችሉ ሰዎች እንዲመጡ ነው። አሁን ጦርነት የሚያውጅ አሁን ስለ ሞት የሚያወራ ብትመርጠውም ባትመርጠውም ያባላህ እንደሆነ እንጂ ሊያገለግል አይችልም። ጥያቄዎችን መሰረት አድርገው የሚሰጡ የክልል ምላሾችን ባህልና አካባቢው አቀማመጥን ታሳቢ ማድረግ የሚካለል እንጂ ለብቻ የሚሰጥ አለመሆኑንም ገልጸዋል። ይህ ህገ መንግስት ብሔር የራሱን ክልል መመስረት ይችላል አይልም። ብሔሮችና ብሔረሰቦች እንደ ጂኦግራፊ አቀማመጣቸው እንደ ባህል ቅርበታቸው የራሳቸውን ክልል መፍጠር ይችላሉ ነው እንጂ እያንዳንዱ ስም ያለው
በስሙ ክልል አይልም። ኢትዮጵያ ውስጥ እንደዛ የለም። ትግራይ ክልል ውስጥ ኩናማ የሚባል ህዝብ አለ፣ ኤሮብ የሚባል ህዝብ አለ። አማራ ውስጥ ቅማንት፣ አገው፣ አርጎባ፣ ኦሮሞ የሚባል ህዝብ አለ። ኦሮሚያ ሌላው ቢቀር ወላይታ ቢያንስ 1 ሚሊዮን አለ። ጉራጌ በደቡብ ካለው ቁጥር የሚያንስ አይመስለኝም ኦሮሚያ ያለው፣ ምናልባት ስልጤም እንደዚሁ። የትኛውም ክልል ለኔ ብቻ ለኔ ብሔር ብቻ ተብሎ የተደራጀ የለም። የሃይማኖት ተቋማት መቃጠል ጋር በተያያዘ የሚታዩ ችግሮችንም ሊታረሙ የሚገቡና መንግስት የማይታገሳቸው መሆኑንም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። አዲስ በጣም መጥፎ የሆነ ነገር ኢትዮጵያ ውስጥ የተጀመረው ቸርች ማቃጠል፣ መስጊድ ማቃጠል በጣም አሳፋሪ የሆነ ለፖለቲካ የማይበጅ የማይጠቅም እና አክሳሪ ከኦርቶዶክስ ምዕመን ውስጥ አብዛኛው ድሃ ነው። ግን ለቸርች ስራ ሲባል ከምግቡም ከልብሱም ቀንሶ ይሰጣል። በየቦታው እንደምታዩት የሚሰሩ ቸርቾች ከብዙ ሰው መኖሪያ ይሻላሉ። በጣም የሚያምሩ ናቸው። ቅርስ ናቸው። የህዝብ ሀብት ናቸው። አንዳንድ ቦታ ደግሞ ሙስሊም በጉልበት በገንዘብ እያገዘ ይሰራሉ። መስጊድም እንደዛው ነው። ሙስሊሙ ድሃ ነው። ያለ የለውን አዋጥቶ ይሰራል። የጋራ ሀብት ስለሆነ የጋራን ሀብት ማቃጠል ጥሩ አይደለም። እምነት ብቻ ሳይሆን እንደ ቅርስም መጠበቅ ያለባቸው ሀብቶች ማቃጠል ትክክል አይደለም። ፖለቲካም አይደለም፣ ብሔርም አይደለም፣ ሃይማኖትም አይደለም፣ ኋላ ቀርነትና ደካማነት። የተነሱ የመሰረተ ልማት ጥያቄዎችን መንግስት በጊዜ ሂደት እያየ የሚፈታቸው ይሆናል ያሉት ጠቅላይ ሚኒስትር አብይ ሁሉም ዜጋ ግን ሰላሙን በማረጋገጥ በኩል የራሱን አስተዋጽኦ ሊወጣ ይገባል ብለዋል። የብልጽግና ጊዜ ነው። የኢትዮጵያን የብልጽግና ጊዜ ማቆም የሚችል ኃይል የለም። ይሄ አዳራሽ 36 ዓመቱ ነው። ከ35 ዓመት በኋላ ለመጀመሪያ ጊዜ አሁን የምታዩትን ግርማ ሞገስ ያገኘው በብልጽግና ዘመን ነው። ይሄ ምልክት ነው። መጀመሪያ ቢሮዎችን ቀየር፣ ቀጥለን አዳራሽ ቀየር፣ ቀጥለን ግቢ ቀየር፣ አሁን አዲስ አበባን እየቀየር ነው። ኢትዮጵያን እንቀይራለን። አንዴ ስራ ጀምረናል። አንዴ ለውጥ ጀምረናል። አንዴ የሚያምሩ ጉዳዮች ገብተናል። አንመለስም። ከዚህ ጋር ተያይዞ የኢትዮጵያን ሕልውና በሚመለከት ስጋት አይግባችሁ። ኢትዮጵያ ለድርድር የምትቀርብ ሀገር አይደለችም። በኢትዮጵያ ጥላ ውስጥ መነጋገር፣ መጫወት ምናምን ተፈቅዷል። የኢትዮጵያን ሕልውና የሚነካ ነገር ሲፈጠር ግን ያው እንደ ትናንቱ ሕልውናችን እናስከብራለን ማለት ነው። በዚህ ጉዳይ ድርድር የለም። ኢኮኖሚክ ሪፎርም አጀንዳው አይኤምኤፍ እንኳን 700% የብድር እድገት ያመጣው ኢትዮጵያ ውስጥ ለውጥ እየመጣ ነው። ፕሮስፔሪቲ ብልጽግና የኢትዮጵያን ደህንነት ይቀይራል የሚል እምነት ስላደረበት ውጮቹ ያመኑትንና የሚያግዙንን ያክል እናንተ ብታምኑና ብታግዙ ተአምር እንሰራ ነበር። እናንተ በጭሉሌዎች፣ በጭልፊቶች፣ በፌስቡክ አርበኞች ልባችሁ ተወስዷል። እነዚህ ጭሉሌዎች መንታፊዎች ናቸው። ኢትዮጵያ ሲደብራቸው ሌላ ቦታ የሚነጥፉ፣ እዚህ ሲመች ከዛ እዚህ ይመጡ የሚገለባበጡ ናቸው። ቋሚ አይደሉም። ወፍ በረር ናቸው። እዛ በረዶ ሲሆን ፀሐይ ያለበት፣ እዛ ፀሐይ ሲሆን በረዶ ያለበት። እኛ ሜጃ የሌለን ኢትዮጵያ ሕዝቦች መገንዘብ ያለብን ነገር ኢትዮጵያ የምትቀየረው በጭልፊቶች ሳይሆን ቀን ከሌት ከልብ ተግተው በሚሰሩ ኃይሎች ብቻ ነው። ለዚህ ተባብረን ከሰራን ትለወጣለች።